ሰላም እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ። ሳምንታችሁ ጥሩ እንደነበረ ተስፋ አደርጋለሁኝ። በዛሬ ቪዲዮአችን ደግሞ የምናወራው ጥርሳችንን እንዴት እንቦርሽ፣ ለምን ያህል ጊዜ እንቦርሽ የሚለውን ነገር እናወራለን። ምን አይነት የጥርስ ሳሙና እንጠቀም፣ ፍሎስ ማድረግ፣ ለምን ፍሎስ እናድርግ የሚለውን እናወራለን። ተከታተሉኝ። ጥርሳችንን በቀን 2 ጊዜ ጠዋትና ማታ፣ ስፔሻሊ ደግሞ ማታ ላይ መዘለል የሌለበት ነገር ቢኖር ማታ ጥርስ መቦረሽ ነው። ምክንያቱም ቀኑን ሙሉ ብዙ ነገር ስንበላ፣ ስፔሻሊ ደግሞ if you guys like ስናከር የሆናችሁ ሰዎች በቃ ግዴታ ማታ መቦረሽን ግዴታ ነው የተሰማስ እና ምክንያቱም የምንበላቸው ምግቦች በጥርሳችን መካከል ላይ ባሉ ስፔሶች ይገባሉ። ከላይ ባለው በዚህኛው ጥርስ ፓርት ላይ በክራውኑ ውስጥ ይሄ መንገድ በሚመስለው ነገር ላይ ገብቶ ይቀመጣልና የዛኔ እንደዛ ሲሆን የአፋችን ፒኤች ሌቭል ይቀንሳል ማለት ነው። ጥርሳችንን ሳንቦርሽ ቀኑን ሙሉ የበላን የዋለበት ማለት ነው። ስለዚህ ፒኤች ሌቭሉ ይቀንሳል። ሚንስ ፒኤች ሌቭሉ ቀነሰ ማለት አሲዲቲው ሃይ ነው ማለት ነው። ያ ደግሞ ለባክቴሪያዎች በጣም አመቺ ነው እና እዛ ስንበላ ውስጥ ላይ የቀሩትን እነዛ ነገሮችን ይመገባሉ። ከዛ እስከበሉ ድረስ ደግሞ ይጸዳዳሉ። የሚጸዳዱትም ደግሞ አፋችን ላይ ነው፣ ጥርሳችን ላይ ነው ማለት ነው። ያ የሚጸዳዱት ነው ጥርሳችንን የሚቦረቡረው። ካቪቲ ዲኬይ የሚመጣው በዛ ነው። ስለዚህ ማታ በቃ በምንም ተአምር ጥርሳችንን ሳንቦርሽ ወደ አልጋችን መሄድ የለብንም። አይኖ አንዳንድ ጊዜ ደግሞ ይደክመናል፣ በጣም ሎንግ ዴይ ይኖረናል እና ጥርሳችንን ሳንቦርሽ የምንተኛባቸው አጋጣሚዎች አሉ። ያ ሲሆን እንድትሳንፉ አይደለም ይሄንን ቲፕ የምሰጣችሁ፣ ግን አትሊስት ጥርሳችንን ከዲኬይ እንዴት እንከላከል። ስለዚህ በ2 የሻይ ማንኪያ ቤኪንግ ሶዳ በ1 ብርጭቆ ውሃ ማለት ነው 8 አውንስ ውሃ ላይ እንበጠብጠውና አፋችንን በዛ መጉመጥመጥ እንችላለን። ያ ኒውትራላይዝ ያደርገዋል ማለት ነው። እና ከዛ ሲቀጥል ደግሞ ፍሎስ ለማድረግ እናውራ። ፍሎስ በጥርሳችንን እየቦረሽን ያላገኘናቸውን ያልደረስንባቸውን ቦታዎች ለምሳሌ እንደዚህ በእነዚህ ጥርሶች መካከል ላይ ማለት ነው። ይሄ ሊያውም ላይ ትንሽ የተዘረዘረ ጥርስ ነው። አንዳንዶቻችን በጣም ታይት የሆኑ ጥርሶች አሉ እና ፍሎስ ማድረግ በነዛ ጥርሶች መካከል ላይ ገብተን እንድናጸዳ ይረዳናል። ከገም ዲዚዝ ሁሉ ይከላከልልናል ማለት ነው። ስለሱ ደግሞ በሰፊው ሌላ ጊዜ በሚኖረኝ ቪዲዮ እናወራለን። ስለዚህ በማናደርግ ምንድነው በጥርሳችን መካከል በማናጸዳበት ጊዜና በማንቦርሽበት ጊዜ ምን ይሆናል? ይሄ እንዴት ነው? አንዳንድ ጊዜ ጥርሳችንን ሳንቦርሽ የሚሰማን ፊልም አለ አይደለ? ለዚህ ምላሳችንን ስናደርግ ያ ሞር ላይክ እንትን እያለ ላይ በላይ እየተደራረበ ከዛ ምን ይሆናል? የሆነ ድንጋይ አይነት ነገር አለ፣ ይሄ ካልኩለስ የምንለው ማለት ነው። እሱን ያመጣል። ስፔሻሊ እነሱ ነገሮች ኮመን የሚሆኑት ይሄ የላይኛው ጥርሳችን ላይ ወደ መጨረሻ ላይ ያሉት ጥርሶቻችን ላይ እና የስረኛው ላይ ከስር ያለው ላይ ነው። ከስር በኩል በውስጥ በኩል ያለው ማለት ነው። ምክንያቱም እዚህ ጋርና እዚህ ጋር ሳሊቨሪ ግላንዶች አሉን። እዚህኛው ጋር ያለው በሁለቱም ሳይድ ምላሳችን መሀል ላይ ያለ፣ በሱ በዳርና በዳር ያለው ላይ ነው ያለው። ስለዚህ ምራቅስ ካለ ድረስ ሚነራላይዝ ያደርገዋል ማለት ነው። ስለዚህ ያ ጥርሳችን መሀል ላይ ያሉት ቆሻሾች ኦቨር ዘ ታይም እየቆዩ ሲሄዱ ያ ምራቅ ምን ያደርገዋል? ሚነራላይዝ ያደርገዋል። ሚነራላይዝ ሲሆን ደግሞ ኢዝ ላይክ እንደ ድንጋይ ይሆናል፣ ካልኩለስ ይሆናል። እሱ ደግሞ በጥርስ ብሩሽ በመቦረሽ በመካኒካል ፎርስ የማይነሳ ነገር ነው። ግዴታ ሄዳችሁ ጥርሳችን መታጠብ አለባችሁ፣ ዴንቲስት ጋር ሄዳችሁ ማለት ነው። እና ያ ደግሞ ሳይጸዳ ሄዳችሁ ሳታጸዱ ስትቀሩ ምን ይሆናል? ያ ይሄ ምንድነው ድንጋይ የመሰለው ነገር ሊትራሊ የባክቴሪያ ቤት ነው ሊትራሊ። እና ምን ያደርጋል? ትሪት ሳናደርገው ከተው ነው የጥርሳችንን አጥንት እየበላው ይሄድና መጨረሻ ላይ ጥርሳችን ይወልቃል ማለት ነው። ኦኬ
ጥርሳችን ይወልቃል። ከዛ ያንን ደግሞ ሪፔር ለማድረግ ዴንቸር ምናምን ልናደርግ እንችላለን። እነሱ ደግሞ እንደ ናቹራል ቲዝ አክት ማድረግ አይችሉም። በቃ የምትበሉትን ምግብ ተጠንቅቃችሁ ነው። የምትፈልጉትን ነገር አትበሉም። ላይክ ለምሳሌ ሃርድ የሆኑ ነገሮች፣ ለምሳሌ እኔ እንትን ወዳለሁ፣ ምንድነው ቅቅል is my favorite thing. okay እኔ በ60 በ70 ዓመቴ አሁን ላይ በ20 ምናምን ዓመቴ ኢንጆይ እንደማደርገው በደንብ ኢንጆይ ማድረግ ፈልጋለሁ። ግን ያም የሆነው አሁን ላይ ጥርሴ ላይ ለጥርሴ ጤና ኢንቨስት ሳደርግ ነው። ስለዚህ ፍሎስ ማድረግ እንዳትረሱ በጥርሳችሁ መካከል እና ደግሞ በቀን 2 ለ2 ደቂቃ መቦረሽ እንዳትረሱ። ላስት but not least መጠቀም ያለብን ደግሞ የጥርስ ሳሙናዎች ምንድናቸው ብለን እናውራ። ስለሱ ደግሞ የጥርሳችሁ ሳሙና ሁሉ ጊዜ ስትገዙ ኢንግሪዲየንቱን ማንበብ እንዳትረሱና ኤኒቲንግ ፍሎራይድ ያለው ነገር ተጠቀሙ። ምክንያቱም ፍሎራይድ ሪሚነራላይዝ ያደርገዋል የጥርሳችንን መስታወት ማለት ነው። ስለዚህ ፍሎራይድ እንዳለው እዩ። ሲቀጥል ደግሞ ጥርሳችሁን ከቦረሻችሁ በኋላ የጥርስ እንትኑን ምንድነው ሳሙናውን እንትን አትግሞጥበጡት፣ ጀስት ተፉት። ከዛ ለርጥ እዛ ላይ እንዲቀመጥ፣ ምክንያቱም ዳትሳው ሚነራላይዝ ያደርገዋል ጥርሳችንን ማለት ነው። ዲኬ እንዳያገኘን፣ ጥርሳችን እንዳይቦረቦር ለዛ ይጠቅማል ማለት ነው። ስለዚህ ያንን ማድረግ እንዳትረሱ። በሚቀጥለው ቪዲዮ ደግሞ የጥርስ አቦራረሽ ቴክኒኮችን፣ የተለያዩ ምንድነው ፍሎስ ማድረጊያዎችን ስለነሱ እናወራለን። መልካም ጊዜ። ቴንክ ዩ